ሰላም ሰላም ውድ አድማጭ ተመልካቾቻችን፣ ዛሬ ከጥቅሳችን እስኪ አንዱን ጥቅስ እንየውና የሚጠላ ይገላል ይላል እግዚአብሔር ቃልና የሚጠላ እንዴት ነው የሚገለው? እንዴት መግደል ይችላል የሚለውን እናያለን። ከዛ በፊት መሰዊያ የሚለውን ቃል ማየት ያለብን። መሰዊያ ሁለት አይነት መሰዊያ አለ። በአንደበታችን የምናወራው የአንደበታችን ቃልና ከልባችን ወይም ደግሞ በህይወታችን ውስጥ የተሰወረ እውቀት ሆኖ የሚኖር የምናምንበት የነፍሳችን እውቀት አለ። እና መሰዊያ የሚገነባው በነፍስ ውስጥ በሚኖረው እውቀት ነው። ምንጩ የመሰዊያችንን አይነት ዲተርማይን ያደርገዋል ወይም ደግሞ ማንነቱን ይነግረናል። በእኛ ነፍስ ውስጥ ያለው እውቀት የእግዚአብሔር እውቀት ከሆነ የብርሃኑ መሰዊያ ወይም የእግዚአብሔር መሰዊያ ሲባል በጨለማው ዓለም እውቀት የምናውቀው በጨለማው ስል በጥንቆላው በድግምቱ እንደዚሁም ደግሞ በሰይጣን በዲቪል ትምህርት የምናውቀው እና የምናምነው ደግሞ የጨለማው መሰዊያ ይባላል። ከዚህ ሁለቱም መሰዊያ የሚወጡ ድምጾች አሉ። በሰው መንገድ ላይ በሰው ህይወት ላይ በሰው ሁሉ ነገር ላይ አፕላይ የሚሆኑ የሚሰሩ ማለት ነው። ሰው በመሰዊያ የሌለውን ነገር ካልተማረ ምንም ማድረግ አይችልም። የሆነ ነገር ለማድረግ ወይም ደግሞ በዚህ ምድር ላይ ለመኖር ሌላ ደግሞ አለ። እግዚአብሔር እንደዚህ ይላል፣ ፀሐይ ከዚህ በኋላ ብርሃን አትሆንህም፣ በሌሊትም ኮከብ ብርሃን አትሆንህም ይላል። ፀሐይም አያቃጥልህም ይላል። ፀሐይ ያለው የሰው ብርሃን ወይ ደግሞ የአዳም እውቀት፣ እዚህ ምድር ላይ አዳም የሚኖርበት እውቀት ማለት ነው። ሌላው ድብቁ በነፍሳችን የተደበቀ አምነነው ምንኖር አለ። የጨለማ ጊዜ የሚያበራ የኮከብ የተባለው ብርሃን፣ እሱ ደግሞ አንኮንሺየስሊ በሌሊትና በቀን በተለያየ መንገድ ይሰራል ማለት ነው። እና ከዚህ ከመሰዊያችን የሚወጣው ድምጽ ጥላቻ ከሆነ የምንጠላው ሰው ላይ ይመትታል፣ ይደግማል፣ ይጠነቁላል፣ ክፉን ያደርጋል ማለታችን ነው። ስለዚህ የሚጠላ ገዳይ ነው። እና እኛ ሁላችንም ራሳችን መጠየቅ አለብን። ለምንድነው የምንጠላው? ሰው የሚጠላው ያለ ምክንያት ሊሆን ይችላል።